ሰላም እንዴት ናችሁ? በሶዶ ሀገረ ስብከት በካቴድራል ጽሕፈት ቤት ውስጥ እየተደረገ በሚገኘው ፕሮግራም ወጣቶችን ዲጂታል ሚዲያ አጠቃቀማቸውን በተመለከተ የተወያየን ሲሆን በዝግጅቱም በፕሮግራሙም ትልልቅ ሀሳቦች የተነሱ ሲሆን ወጣቶች እንዴት ማህበራዊ ሚዲያ መጠቀምና እንዴት ስብከተ ወንጌልን ማስፋፋት ለዓለም ማድረስ እንዳለባቸው የተነገረን ሲሆን ወጣቶች እያንዳንዳቸው በየድርሻቸው የሚያስተላልፉትን መልእክት ከጽሕፈት ቤቱ ጋር ማለትም ከአባታችን ጋር እውቅና ተሰጥቷቸው ወንጌልን የሚያሰራጩበትን መንገድ በበለጠ ደግሞ እውቅና ባገኙበት መልኩ እንዲያሰራጩና እንዲበረታቱ የተደረገ ሲሆን በፕሮግራሙም ትልልቅ ሀሳቦች ተነስተዋል፣ ትልልቅ ስልጠናዎች ተደርገዋል። እሱን እንመለከታለን። አመሰግናለሁ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት በቦዲቲ ዲነሪ በሀገረ ስብከቱ ካሉ 6 ዲነሪዎች አንዱ መሆኑ ይታወቃል። ቦዲቲ ዲነሪ በውስጡ 6 ቁምስናዎችን ያቀፈ ሲሆን ዲነሪው ሰፊ ምዕመናን ካህናት፣ ደናግላንና አንድ ዲያቆን ያሉበት ዲነሪ ነው። በዲነሪው በዲጂታል ስብከተ ወንጌል ልዑካን አማካኝነት የሰማይ አምላክ ያከናውንልናል፣ እኛም ባሪዎቹ ተነስተን እንሰራለን መጽሐፈ ነህምያ 2:20 በሚል መሪ ቃል በቀጣዮቹ 3 ወራት ውስጥ በዲነሪያችን የሚከናወኑ እቅዶች እንደሚከተለው ተሰናድተዋል ማለት ነው። የሚቀጥሉት ማለት ነው። ኤፍሬም እባላለሁ። ከዚሁ ከሶዶ ካቴድራል ቁምስና ነው የመጣሁት። ስለዚህ የኛ የሶዶ ሀገረ ስብከት የሶዶ ዲነሪ የ3 ወር እቅድ በዲጂታል ዓለሙ ላይ ምን ይመስላል፣ ምን አስበናል ለ12 ተከታታይ ሳምንታት የሚለውን አጠር አድርገን እስቲ ለእናንተ ብሪፍ የምናደርግ ይሆናል። ስለዚህ እኛ እንደ መሪ ሐሳብ የተቀበልነው አንድ ትልቅ የመጽሐፍ ቅዱስ ክፍል አለ። መዝሙር 113 ከቁጥር 1 ላይ ያለውን ቃል ወንድሞች በህብረት ቢሆኑ እነሆ መልካም ነው እነሆም ያማረ ነው ይላል። አንድ ጊዜ እንበለው ሁላችንም፣ ወንድሞች በህብረት ቢሆኑ እነሆ መልካም ነው እነሆም ያማረ ነው። በዚህ ሐሳብ ላይ ነው ተንተርሰን ግሩፓችንንም ብዙም የሶሻል ሚዲያ ስራዎችን ልንሰራ ያሰብነው በደንብ በስፋት ማለት ነው። ካቶሊክነታችንን ሪፕሬዘንት አድርገን ለዓለም ማሳየት የምንችልበት በጣም ብዙ ሐሳቦች አሉና መጀመሪያ ሐሳብ ነው ሊስት ለማድረግ የሞከርነው። የመጀመሪያው ሳምንት ጸሎት ነው የሚሆነው። ጸሎትን ለምን አስፈለገ? ጸሎት ለምንድን ነው የምናደርገው? የካቶሊካውያን የጸሎት ስርዓት ምን ይመስላል የሚለውን ዲቴል ሐሳብ በሶሻል ሚዲያ ላይ እንግዲህ እናቀርባለን። ምን አይነት ሶሻል ሚዲያ ፕላትፎርም እንጠቀም? ቲክቶክ እንጠቀም፣ ዩቲዩብ እንጠቀም፣ ኢንስታግራም እንጠቀም፣ ፌስቡክ እንጠቀም? ለኛ ተሽሏል ብለን ያሰብነው ፌስቡክ ነው። የመጀመሪያው ሳምንታችን ጾም ነው የሚሆነው። በመቀጠል ጸሎት አለ። ከእህታችን ከራሄል ጋር ጸሎት እናደርጋለን። የንስሐ አስተምሮት ይኖራል። የማርች 3rd ዊክ ላይ እሱን ከኔ ጋር ነው የምናደርገው ማለት ነው። ይሄን ሐሳብ ደግሞ በስፋት ወንድማችን ናቲ የሚያስተምርልን ይሆናል። ሐሳቡን እንግዲህ የጋራ አድርገነው አብላልተነው የተሻለ ኢንፑት ወደ ህዝብም ይዘን እንወጣለን ብለን እናምናለን። ኤፕሪል 1st ዊክ ምንድነው የሚሆነው? ተጋድሎ ነው። ተጋድሎ ቤተክርስቲያናችን ምን አይነት ተጋድሎዎች አሉ? በቤተክርስቲያናችን እንደ ካቶሊክ ለምንድን ነው ተጋድሎን የምታደርገው? ይህንን ሐሳብ በስፋት ከወንድማችን ከቤኔዲክት ጋር ለምናይ ይሆናል ማለት ነው። 3rd ዊክ ኦፍ ኤፕሪል ደግሞ ህማማት አለ። ከወንድማችን ታምራት ጋር ስለ ህማማት ሰፊ ሐሳብ እንወስዳለን እንይዛለን ብለን እናስባለን። 4ኛ ሳምንት መለኮታዊ ምህረት። እቺ በጣም እንደ ካቶሊክ በጣም የምታስፈልገን ሐሳብ ናት። ብዙ የካቶሊክ ክርስቲያኖች አናስተውለውምና ምንድነው መለኮታዊ ምህረት? በደንብ ተዘጋጅተን የተሻለ ነገር ይዘንላችሁ እንመጣለን። ግዴታ ጽሁፍ ብቻም ላናደርገው እንችላለን። እንደየ አፕሮቹ ሶሻል ሚዲያው ላይ ትንሽ ተግባቦት ያላችሁ ልጆች አላችሁ ግሩፕ ውስጥ ከነሱ ጋር በመዋቀር በቪዲዮም እንደርሳለን ብለን እናስባለን። ግንቦትን ከማርያም ጋር እመቤታችን ላይ ምን አይነት አቋም አለን እንደ ካቶሊክ፣ ምን አይነት ዶግማዊ የሆኑ አቋሞች አሉ የሚለውን በጣም በስፋት በጥልቀት እንግዲህ እንመረምራለን ሜይ 1st ዊክ ላይ። እሺ ህሊና ላይ ማለት ከሶዶ ሀገረ ስብከት ከቢጣና ዲኔሪ ነው እና መሪ ቃል እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል የሚል ነው። ቃሉ የሚገኘው መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 6 ማለት ነው። እና በዚህ 3 ሳምንት እኛም ዲጂታል ቴክኖሎጂ በመጠቀም ልናደርግ ያሰብነው አንደኛ በማርች ማለት በማርች ሳምንት ማለት በማርች ወር በአራቱ ሳምንት ልናደርግ ያሰብነው በጎ ስራ ቻሪቲ ግሩፕ ክሬት እናደርጋለን። በግሩፑ መሃል ሜምበር አለ። በሜምበሩ ደግሞ አካውንት ይከፈታል። የቻሪቲ አካውንት ማለት ነው። የቻሪቲ አካውንት ከፍተን ከራሳችንን ይሁን ሰዎችን በማደራጀት ይሁን
እንደ ቻሪቲ አማካይነት ብር አሰባስበን የቻሪቲ ፕሮግራም ሚዲያን በመጠቀም ሰዎቹን በመጠየቅ ምናምን እናሰባስባለን። በሁለተኛው ደግሞ መስቀል መንገድ በዚህኛው ወር መስቀል መንገድ ስለ መስቀል መንገድ አስተንትኖ እንዴት መጣ እንዴት ተገኘ በመስቀል መንገድ ያለው ቃሉ ምን ለመግለጽ ተሞከረ እንዴት ነው ሚለውን እንማራለን። አራተኛው ደግሞ ስለ ንስሐ መሽመሽ መግባት እንዳለብን መሽመሽን ማከናወን እንዳለብን ንስሐ መግባት ብቻ ሳይሆን ንስሐ ከመግባታችን በፊት ኃጢአት ላለመስራት መጣር እንዳለብን እንማራለን። ሁለተኛው ደግሞ ትምህርተ ክርስቶስ አሁን አድገናል ብለን ምናምን ልንረሳ እንችላለን። ነገር ግን እሱንም በየእንትኑ ማሰብና ማሰላሰል መቻል አለብን እና ትምህርተ ክርስቶስ። ሌላው ደግሞ ጸሎት ያው ቤዚክ ኒድ ነው። በቃ ጸሎት መቅረት የሌለበት ነገር ነው እና ጸሎት ማድረግ ጸሎት ስናረግ በቲም ሲሆን ደግሞ አንድ ስለ ቤተክርስቲያን ስለ ህሙማን እና እስር ቤት ምናምን ለሚገኙ ሰዎች ስለ ወጣቶች ነው እዚህ ጋር አብረን የተወያየ ነው ማለት ነው። ስለዛ እናደርጋለን። እኔና እሱን ስላልኩ ማለት ከኔ ጀርባ ብዙ ሰው አለ። በዲኔሪ ደረጃ 4 ቁምስና 5 ቁምስና ወክዬ ነው። እኛ አንድ ቁምስና ልንሆን እንችላለን፣ ግን ከነሱ ጋር ተነጋግረን ገና እነሱን ጨምረን ክሬት የምናደርገው የ3 ወር እቅዳችን ሪፖርት መግቢያው አለው። ይሁም መነሻው ወይንም ሞቷችን የሚሆነው የቤትህ ቅናት በላኝ፣ እስካሁን በዲጂታል ሚዲያ ያንን አለመስራቴ በላኝ በሚል ነው የተነሳ ነው። ያውም ከመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 17 የምናገኘው የመጽሐፍ ቅዱስ ክፍል ነው። እኛ እንደ ዱቦ ዲኔሪ እስካሁን ድረስ የተዋቀረ ግሩፕ የለም። ዲጂታል ሚዲያ ፔጅ ወይንም ግሩፕ እንደ ዲኔሪ የለም። እንደየቁምስናዎች አለን። የመጀመሪያው ፕላናችን ምንድነው? ዲኔሪውን የሚወክል ፔጅ ወይንም ግሩፕ ማዋቀር ነው፣ ማደራጀት ነው። ካዋቀርን ወይንም ካደራጀን በኋላ አሁን በዚሁ በሰለጠነው ስልጠና መሰረት ያገኘነውን ግንዛቤ መሰረት በማድረግ በሚቀጥሉ 3 ወራት ውስጥ በኦንላይን ኢቫንጀላይዜሽን ሮል ፕሌየር እንሆናለን ወይንም ሚና እንጫወታለን ወይንም የወንጌል ስርጭት እናደርጋለን ብለን ፕላን አድርገናል። ይህንን እቅዳችን ደግሞ የምንተገብራቸው ከዚህ በታች በሚጠቀሱ ማህበራዊ ሚዲያ ፕላትፎርሞች ናቸው። እነዚህም በየዝርዝሩ በየሳምንቱ ፕሮግራሞችም ተጠቅሷል። ግን በዋናነት ፌስቡክ፣ ቲክቶክ፣ ቴሌግራም፣ ዋትስአፕ እና ዩቲዩብ እንጠቀማለን ብለን አስበናል። ዋና ዓላማችን የወንጌልን ብርሃን በማህበራዊ ሚዲያ በዲጂታል ዓለሙ ማብሰር ነው። እያንዳንዱ ሳምንት እንግዲህ መሪ ቃል አለ። ኢሞሽንን ታች አድርጎ ሰዎች ፎሎ እንዲያደርጉ ወይንም እንዲጠብቁን የሚያደርግ ሞቶ ይዘናል። ይህም የመጀመሪያው የቤትህ ቅናት በላኝ በሚለው ነው የሚነሳው። ቅድም በጠቀስኩት የመጽሐፍ ቅዱስ ክፍል ዋና ይዘቶቹ ምንድን ናቸው? ስለ ንስሐ አገባብ ሂደቶቹ በካቶሊካዊት ቤተክርስቲያን አስተምህሮ መሰረት ምን ይመስላል የሚለውን የግንዛቤ መልእክቶችን እናሰራጫለን። ስለ ንስሐ ካቶሊካዊት ቤተክርስቲያን ምን ትላለች? ፕሮሲጀሩ አለ። የምታስቀምጠው የራሷ ሃይማኖታዊ ትርጓሜ አለው። ይሄንን ነገር በማህበራዊ ሚዲያ ለመግለጽ እንሞክራለን። እኛ የያዝነው ጥቅስ እንደ እግዚአብሔር ፍቃድ ከሆነ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለውን ጥቅስ ሮሜ 8:31 ይዘናል። እንግዲህ መረጃችን ብዙ ጊዜ እኔ የለመድኩት ፌስቡክ ነው። ፌስቡክ ላይ ለማቅረብ አስበናል። ቲክቶክም አልፎ አልፎ እንጠቀማለን። በተቻለ መጠን በቲክቶክም ለማቅረብ አስበናል። ግን ሞር ሽፋን የምናደርገው በፌስቡክ ይሆናል። ከዛ ውጪ እንግዲህ ያለ እቅድ ጉዞ ጨለማ ስለሚባል የተወሰነ እቅድ አቅደናል። ከዛ ግን ወቅታዊ መረጃዎች እንደ ወቅቱ ነው የምናቀርበው። ካሰብነው ካቀድነው መሀል ውጪ ከሆነ የባለም አርሚ ስለሆነ ሁሉ ጊዜ በቦታው ተገኝተን መረጃ ለማጋራት እኔ በኩል ዝግጁ ነኝ። ያ ማለት አንድ ፕላን ነው። ለመስራት ዝግጁ ከሆንኩኝ ያልተጻፈ ፕላን ሊሆን ይችላል ማለት ነው። ሌላው እንግዲህ እዚህ 4ቱን ሳምንት ከማርች አፕሪል እና ማይ ሸንሽለናል። እኛ እንግዲህ ያሰብነው ያቀድነው እንግዲህ ቀላል ስራ አይደለም። ወይ የፖለቲካል ሽፋን ወዘተ ተናግረን የሚል ስላልሆነ ቀጣይ ሳምንት የዝግጅት ይሆናል። እኛ ቀጣይ ሳምንት አሁን ያለንበት ወቅት ጾም ስለሆነ ፍኖተ መስቀል በጣም ያስፈልገናል። ያለው ግንዛቤ ፍኖተ መስቀል ምስጢር በእያንዳንዷ ምዕራፍ ላይ ያለውን ታሪክ በጽሁፍና በፎቶ ለማቅረብ እንሞክራለን። እንግዲህ እቅድ ነው ደግሞ እናቀርባለን ብለን ይዘናል። በዛ ዘንባባ በዓል ነው።
የቤተሰብ ጉብኝት ይደረጋል። የክርስቲያን ጉብኝት በዘንባባ ሳምንት። በዛው ላይ ደግሞ የተለያዩ የቤተሰብ እንዲሁም የተቸገሩት ምናምን የምናዘጋጅበት ነው። የበጎ ስራ የምንሰራበት ነው። እነዛ ነገሮችን በዛ ሳምንት እንደንደ ሁኔታዎቹና እንደነ ቀኖቹ ለማቅረብ ተዘጋጅተናል። ቅድም ብያለሁ። ቀጣይ ማን እንደሚያቀርብ እናዘጋጃለን። አፕሪል ሁለተኛ ሳምንት ትንሣኤ ዕለት ነው። ትንሣኤ ጌታችን ኢየሱስ ክርስቶስ ሞትን አሸንፎ ወደ አባቱ ቀኝ የወጣበት ወይም የሲኦልን ኃይል አሸንፎ እኛን ሁላችንም ወደ ዘላለማዊ ሕይወት የጠራበት ዕለት ስለሆነ ያንንም በቲክቶክ ቪዲዮ የ3 ደቂቃ ቲክቶክ ቪዲዮ አንድ ላይ በማድረግ የደስታ ዕለትም ስለሆነ እንሰራለን። የአፕሪል 3ኛው ሳምንት ጉብኝት ይሆናል። ጉብኝት ማለት የዲኔሪ ስብሰባ ማለት ነው። ዲኔሪ ስብሰባ ማለት እስካሁን ድረስ የሰራነው ምን ያህል ፍሬ አፍርቷል፣ ምን ያህል ደረጃ ላይ ደርሰናል የሚለው እንደ ግምገማ ማለት ነው። ያም በፌስቡክም በቴሌግራም ምን ያህል ፐርሰንት ሰርተናል፣ ይሄን ያህል ደርሰናል፣ ይሄ ተፈጽሟል ካቀድነው የሚለው በአፕሪል 3ኛ ሳምንት ላይ እናረጋለን። ያን ደግሞ የምናደርገው ሁላችንም አሁን ያለነው እዚህ ላይ ያለነው ማለትም የዲኔሪ ቡድኖች አንድ ላይ ያሉት አንድ ላይ በመሆን ያንን እናቀርባለን። ያው እንደ መጨረሻ አቅራቢያችን እንደመሆናችን መጠን 6 ደቂቃ እየታየ ይጨምራል። ቀጥታ ወደ ገደለው ነው የምንገባው። ይሄ እንደ ዲነሪ ሳይሆን እንደ ሀገረ ስብከት ብቻ ይጠቅማቸዋል። እንደዚህ ይሄን ሼር እናደርጋለን። መጀመሪያ እየሰራን ያለነው ነው፣ ለወሬ ሳይሆን እየሰራን ያለነው ቅድ ነው። በዲነሪ አማካኝነት መጀመሪያም በማህበራዊ ሚዲያ አማካኝነት እየሰራን ያለነው ነገር እጅግ በጣም እናመሰግናለን። በዚህ ዙሪያ የምታቀርቡን ነገር ካለ ለመቀበል ዝግጁ ነን።